ሌላኛው ሰሞነኛው እንግዲህ የሶሻል ሚዲያውም ሆነ አንዳንድ ቦታዎች ሲገለጽ የነበሩ ነገሮች አሉ ከኤርትራው ፕሬዝዳንት ከአቶ ኢሳያስ አፈወርቂ ጋር በተያያዘ ህይወታቸው አልፏል ሌላ ፕሬዝዳንት ተተኪ ተሹሟል ምን የሚባሉ ነገሮች አሉና የእርሳቸው መኖርና አለመኖር አካባቢው ላይ ምን ይፈጥራል አራይ ተካታተልትና ጋዜጠኛ እንተ ይሉ ዳሃቶ ደሎ ኣብ ሶሻል ሚዲያ ከዝረብ ዝቀነ ፕሬዝዳንት ኢሳያስ አፈወርቂ ሞይቱ ባህላሉ ኣብ ክንዱ ድማ ካለ ፕሬዝዳንት ከም ተመረጸ ይነግሮሎ እንተ ሆነ ግና ኣብዚ ከባቢሲ እንታይ ይፍጠር ኢልካ ተሓስብ ኢሉ ሓሊትዎሎ በዚ ናይ ፕሬዝዳንት ኢሳያስ አፈወርቂ ሞት ማለት በመጀመሪያ ቢሆን ደስታዬ ነው ያው ምንም ጥያቄ የለው እንደውም ትንሽ አርፍደዋል ያው ስለዚህ እኔ ግልጽ ነኝ እንደ ጓደኛቸው ነፍሳቸው ነው ማለት እንደ መለዘኝ ከዚህ ውጪ ምንም ነገር የለም በሳቸው ጉዳይ ላይ ነገር ግን እውነቱን ምንም ማረጋገጫ እንታይ ብላሎ ታምራት ነገራ እንተ ኮይኑ ሃጎሴ ወሰን ይብሉን ከማን ዶንጊዮ ከም አርኮም መለዜናዊ ነፍሶም አይማሐሮም እንተ ሆነ ግና ሐቅ ዲዩ መረጋገጪ የብናን ብላሎ ታምራት ነገራ ተዳክመው ሊሆን ይችላል እንዳልኩ ይሄ እውነት ነው ብለን እንጀምርና ለኢትዮጵያ በጣም ጥሩ ከተጠቀመችበት ጥሩ ማጋጣሚ ሊሆን ይችላል መጥፎም ሊሆን ይችላል አንደኛ አገሪቷ ከተቋቋመች ጊዜ ጀምሮ ከኢሳያስ ውጪ ምንም አይነት መሪ ምንም አይነት ሴሌብሪቲም እንኳን ስለሌላቸው ላይክ አገሪቷና የአገሪቷ ሁሉና የኢሳያስ ሁሉና ተቀራራቢ ስለሆነ የኤርትራን መሞት ያፋጠናል ላይክ መቀበር actually the country is dead ግን መቀበሯን ያፋጠናል አሁን የኢትዮጵያ መንግስት ምን ማድረግ ነው ያለበት በተለይ ጠቅላይ ሚኒስትር አብይ ምን ማድረግ ነው ያለበት ይህን የኤርትራ ሞት ለማፋጠንና ከሞቱ ከኤርትራ ሞት የሚገኘውን ትርፍ ለመጠቀም ማለት ነው ይሄ ነው የሚያሳስበኝ ካወቁበት መጀመሪያ በኤርትራ ውስጥ በጣም ተቀባይነት ስላላቸው ጠቅላይ ሚኒስትር አብይ ሞት ሐቂና እንጀምሮሞ ኢትዮጵያ እንተ ተጠቂማትሉ ጽቡቅ ኸውን ይኽእል ወላ ሕማቅ ኸውን ይኽእል ናይ ኢሳያስ ህልውና ናይ ኤርትራ ህልውና ተቀራራቢ ስለዝኾነ ናይ ኤርትራ ሞት ይቀላጥፎ country is dead ናይ ሕጂ ኢትዮጵያ መንግስቲ እንታይ ክገብር ኣለዎ ብፍላይ ዶክተር አብይ እንታይ ይገብር ኣለዎ ናይ ኤርትራ ሞት ንምቅልጣፍ ኣብ ኤርትራ ሞት ዝርከብ ጥቅምታት እሱ ይዘተሐሳስበኒ ይብላሉ ተቀባይነት ስላላቸው ጠቅላይ ሚኒስትር አብይ አንድ ሊያደርጉ የሚችሉት ነገር ቀድመው ሊያደርጉ የሚችሉት ነገር ምንድነው ዜናው ይፋ እንደሆነ ወይም ከዛ በፊት አገሪቷ ውስጥ የሚፈጠረውን ቀውስ ለማረጋጋት በሚል ሰበብ ሰራዊታቸውን ማስገባት የኢትዮጵያን ሰራዊት ማስገባት ከዛ በኋላ በምርጫ ይሁን በቅርጫ የሆነ መንግስት ማቋቋም ያ መንግስት ከዚህ ቀደም እንዳልኩ ደግሞ ለኢትዮጵያ ህልውና አደጋ የማይሆን የኢትዮጵያን ጥቅም የሚያስከብር አሰብንም ሆነ ምጽዋን ሁለቱንም በአንድ ጊዜ የሚያስመልስ መንግስት ማቋቋም this is the opportunity this is the perfect ምግጻል ዶክተር አብይ ተቀባይነት ስለዘለው ኣብ ኤርትራ ተቀላጥፉ ናይ ኢሳያስ ሞት ምስተነገረ ወላ ቀድሚው ኣብ ኤርትራ ንዝፍጠር እግርግር ምርግጋ በዝብል ምክንያት ናይ ኢትዮጵያ ሰራዊት ናብ ኤርትራ ታው ብድህሪው ምርጫ ብምክያድ ማለት እዩ ብምርጫ ወላ በጉዚ እንዳበለላ ገጻሎ ማለት እዩ ዝኾነ መንግስቲ ብምስራት እዚ መንግስቲ ንኢትዮጵያ ሓደጋ ዘይኸውን ናይ ኢትዮጵያ ጥቅምታት ዘኸብር አሰብን ባጥን ዘመልስ ከውን ከም ዘለዎ እጂ ግዜው አኺሉ ይብላል ከዚህ የባሰ ምርጥ ጊዜ እንዳልኩ ከሞቱ ደክመውን ከሆነ ሲሆን ገብቶ መግደል ግን ያው ስለሚወዷቸው ቀለበት ስላረጉላቸው እሱ ሊከብዳቸው ይችላል እሱን እንተውና ግን አትሊስት ከሞቱ ይሄን አረይ ካብዝም ወጣል ካብዝ ዝበለጽ ጊዜ የለን እንተሞይቶም ብላሎ ወላ ደኺሞም እንተኾይኖም አቲኻ መውታል ይብላሉ ማዕረፍ እንደምንታይ ናቀት ከም ዘሎ ይገልጻሉ ወላ ሕጂ ያጋጣሚ እሳቸው ሲሞቱ ኤርትራን መሞት አብሮ በማስኬድ ከኤርትራ ሞት የሚገኘውን ትርፍ ማጋበስ ይሄ ነው ታሪካዊ ግዴታቸው
በዚህ አጋጣሚ ኢሳያስ ምስ ሞተ ኤርትራ ሞተ ተጠቂምካ ኤርትራ ዜሮ ምግባር ይላሉ ታምራት ነገራ እንተኮነ ግን ታምራት ነገራ ከምዚ አዘራረቡ ሁሉ ሰማው ደለና ኤርትራ ናይ ኢሳያስ ድራይገር ወስታደሎ ማለት እዩ እንዳልኩት ይሄ እንግዲህ የሚወሰነው አንደኛ በኢሳያስ በፕሬዝዳንት ኢሳያስ ሞት ያርጋው እርሳቸው ሞት ላይ እና ደግሞ በኢትዮጵያ መንግስት ውሳኔ ላይ ያለበለዚያ ሁሉም ነገር ክፍት ሊሆን ይችላል ማለት ሁሉም ሰው የፈቀደውን ሊጫወት ይችላል እዚ ዝውሰን ብናይ ኢሳያስ ሞት እዩ ይግበሮ ይብላሉ ከምውን ናይ ኢትዮጵያ ውሳኔ እንተ ዘይኮይኑ ግና ኩሉ ሰብ ዝደልዮ ክጻወት ይኽእል ይብላሉ ኣብ ኤርትራ ማለት እዩ ሁለተኛ ካላቸው ከኤርትራን ጋር ያላቸውን ተወዳጅነት ተቀባይነት ተጠቅመው ያለ ጦርነት በተጋባዥነት ሁሉ ለመግባት ድል ሊኖራቸው ይችላል ምክንያቱም ሀገሩን ላረጋጋ ብለ ተገባና ያው ታረጋጋው ዶክተር አብይ ምስ ኤርትራውያን ብዘለዎም ተቀባልነት ፍቶት ተጠቂሞም ብዘይ ውግን ወላ በዕድመ ሰራዊትካ ናብ ኤርትራ ተረጋጋ ኢልካ ተኣቱ ኣነ ብጣዕሚ ትገርመኒ ካብ መዓዝ ዶክተር አብይ ምስ ኤርትራውያን ተቀባል ደሎ ወይ ፈቅሮ ደሎ ብጣዕሚ ዝገርመን ደሎ ታምራት ነገራት ተዛረቦ ደሎ ክሳብ እጂ በጣም ደስ ደምን ደሎ አንደኛው የኢሳያስ አፈወርቂ ሞት እኩል ይሆናል የኤርትራ ሞት ሁለተኛ ከዚህ ሞት ውስጥ ኢትዮጵያ ምን ታተርፋለች ከምትሞተው ኤርትራ ምን ለቃቀመ ተወጣለ ነው ከዛ ምን ተተወላቸው አሬታ አተልተና አሞዳታ አንታይሉ ታምራት ነገራ ናይ ኢሳያስ ሞት ይኸውን ናይ ኤርትራ ሞት ካብዝ ሞት ኢትዮጵያ እንታይ ተተርፍ ካብ ትመውት ኤርትራ እንታይ ገፋፊትካ ትወጽእ ዳሃር እንታይ ትገድፈሎም እብላለሁ ስለዚህ ኩላና ኤርትራውያን ኣብ ደገና ውሽጥን ዘለና እዚ ታምራት ነገራት ዝዛረቦ ደሎ ዘረባ አገብ ክንብሎ ለና ሰሚዕና ድማ ሱቅ ክንብል የብልናን ማለት እዩ አሬ ተፋተልተና ከምዚ ዳምስፉ ካብ አማርኛ ናብ ትግርኛ እንዳተረጎምና ክንምጻልኩም ኢና ካባኹም ደልዮ ሳብስክራይብ ሼር ላይክ ምግባር ተገብኩም አይፈለና በኻለ ቪዲዮ ክሳብ ንራኸብ ሰሰናይና